ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም እላለሁ። ዛሬም በሌላ ቪዲዮ መጥቻለሁ። እንግዲህ በዚህ ቪዲዮ የተለያዩ ስለ ዩቲዩብ ከዩቲዩብ ጋር የተያዙ ስለ ዩቲዩብ አልጎሪዝም እያስተማርኳችሁ እገኛለሁ ማለት ነው። ለቻናላችሁ እድገት የተለያዩ ቴክኒኮችን ነው እየነገርኳችሁ ያለሁት ማለት ነው። ዛሬም በሌላ ቴክኒክ እንግዲህ ዩቲዩባችሁን ለማሳደግ ሰብስክራይብ ለመጨመር እንዲሁም ደግሞ ዋች አወር ወይም ቪው ለማምጣት ማድረግ የሌለባችሁን 5 አይነት ፖይንቶች እነግራችኋለሁ። እነዚህን የምነግራችሁን 5 ፖይንቶች በፍጹም ካላረጋችሁ ማለት ነው ቻናላችሁ ያድጋል። እንደዚሁም የምትለቁት ቪዲዮ ቪው ያመጣላችኋል፣ ሰብስክራይብ ያመጣላችኋል ማለት ነው። እኔ የምነግራችሁን ነገር እያንዳንዷን ነገር በመተግበር ቻናላችሁ እድገት እንዲኖረው በቀጥታ ያደርግላችኋል ማለት ነው። ወደ እሱ ከመሄዳችን በፊት እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ላይክ በማድረግ ጀምሩት ማለት ነው። እና ለቻናላችሁ እድገት ወይንም ደግሞ ቻናላችሁ ቪዲዮ ስትለቁ ቪው የማይመጣ ሰብስክራይብ የማይመጣላችሁ ከሆነ እነዚህን 5 አይነት ስህተቶች እየሰራችሁ ስለሆነ እነዚህን 5 አይነት ስህተቶች በፍጹም ማድረግ የለባችሁ ማለት ነው። በመጀመሪያ እንግዲህ በአንደኛ ደረጃ ማድረግ የሌለባችሁ ነገር ማድረግ ያለባችሁ ምንድነው? ኒቻችሁን መምረጥ አለባችሁ ማለት ነው። የተለያዩ ካታጎሪዎች በተለያየ ኮንተንት ቪዲዮ መስራት የለባችሁ ማለት ነው። በአንድ ቻናል ላይ ለምሳሌ የከፈታችሁ ቻናል ስለ ቴክኖሎጂ ብቻ ከሆነ ስለ ቴክኖሎጂ ብቻ ነው መስራት ያለባችሁ ማለት ነው። ስለ ኢንተርቴንመንት ከሆነ በኢንተርቴንመንቱ ዘርፍ ላይ ነው መሰማራት ያለባችሁ። መጀመሪያ ኒቻችሁን መምረጥ ይኖርባችኋል ማለት ነው። እና ቻናላችሁ ላይ የተለያዩ ካታጎሪዎች ቪዲዮ የምትሰሩ ከሆነ የተለያዩ ኮንተንቶች የምትሰሩ ከሆነ ምንድነው ዩቲዩብ የእናንተን ቪዲዮ ለማሰራጨት ወይንም ሬኮመንድ ለማድረግ ይቸገራል ማለት ነው። ምክንያቱም አንድ ሰው ቻናል ከፍቶ ስለ ቴክኖሎጂ ብቻ የሚሰራ ከሆነ ዩቲዩብ ምን ያደርጋል? ቴክኖሎጂ የሚመለከቱ ሰዎች ጋር ነው ሄዶ ቪዲዮአችሁን የሚያሰራጨው ማለት ነው። ስለ ኢንተርቴንመንት ወይንም ደግሞ ስለ ቭሎግ የምትሰሩ ከሆነ ቭሎግ የሚሰሩ ዩቲዩበሮች ጋር ሄዶ ከታች በኩል ቻናላችሁን ቪዲዮአችሁን ሪኮሜንድ ያደርግላችኋል ማለት ነው። እና ዩቲዩብ ሪኮሜንድ ሳይቸገር ቪዲዮአችሁን ወደ ሰው እንዲያሰራጭላችሁ ከፈለጋችሁ ማለት ነው በቻናላችሁ አንድ አይነት ኮንተንት ወይንም ኒቻችሁን መለየት ይኖርባችኋል ማለት ነው። ለምሳሌ ስለ ቴክኖሎጂ እያስተማራችሁ ስለ ሌላ ደግሞ በሌላ ዘርፍ ደግሞ ቪዲዮ መስራት ከፈለጋችሁ ሌላ ተጨማሪ ቻናል ከፍታችሁ የኢንተርቴንመንት ቻናል ከፍታችሁ በዛ መንገድ መጠቀም ነው እንጂ በአንድ ቻናል ላይ የተለያዩ ኮንተንት ያላችሁ ቪዲዮ የምትሰሩ ከሆነ ሪኮሜንድ አያደርግላችሁም ማለት ነው። ስለዚህ ይህንን ነገር በፍጹም ማድረግ የለባችሁ ማለት ነው። ሌላ ቻናላችሁ እድገት የሚያገኝበትና ቻናላችሁ የሚሞትበት ሰብስክራይብ የማያገኝበት ቪዲዮ ብትለቁ ቪው የማይመጣበት ሌላኛው ትልቁ ምክንያት ደግሞ በቻናላችሁ ላይ ቆይታችሁ ቪዲዮ ስትለቁ ማለት ነው። ለምሳሌ ልክ ቻናል መክፈት ከጀመራችሁ ሰዓት ጀምሮ በሳምንት 2 ወይ 3 የምትለቁ ከሆነ በተመሳሳይ ሰዓት እየለቀቃችሁ ከሆነ በዛ ሰዓት ቪው ያገኛል፣ ቫይራል ይወጣል ቪዲዮአችሁ በምትለቁ ሰዓት። ነገር ግን እየቆያችሁ ከሳምንት ስታልፉ ከ15 ቀን ወይንም በወር አንዴ በወር 2 ምናምን ካስለመዳችሁት ውጪ መልቀቅ ስትጀምሩ የዛኔ ቻናላችሁ ይቀዘቅዛል ማለት ነው። ምክንያቱም ያስለመዳችሁት ነገር ምንድነው? ኦዲየንሳችሁ እናንተ የምትለቁበትን ጊዜና ሰዓት አውቆ ስለሚጠብቅ ዩቲዩብም ያን ይጠብቃል ማለት ነው። ስለዚህ ቆይታችሁ የምትለቁ ከሆነ ያንን ነገር ቻናላችሁ ማንም ሰው ሊያይላችሁ አይችልም ማለት ነው። አይደለም ዩቲዩብ ሪኮመንድ ሊያደርግላችሁ ቀርቶ ሰብስክራይብ ያደረጋችሁ ሰው ጋር ራሱ ቪዲዮአችሁ አይሄድም ማለት ነው። እና እየቆያችሁ ባትለቁ ጥሩ ነው። በተመሳሳይ ሰዓት በተመሳሳይ ቀን ቆርጣችሁ ፕሮግራም ይዛችሁ ቋሚ የሆነ ቀንና ሰዓት በዛ መሰረት ቪዲዮአችሁ ብትለቁ ቪዲዮአችሁ ይታይላችኋል፣ ቻናላችሁ ይንቀሳቀሳል ማለት ነው። ይህንን ማድረግ እንዳትረሱ። ሌላኛው በሶስተኛ ያው አሁን እንደነገርኳችሁ ነው። ቪዲዮ በምትለቁበት ፕሮግራም ማውጣት ቪዲዮአችሁ በምትለቁበት ሰዓት ቋሚ የሆነ ፕሮግራም መያዝ ይኖርባችኋል። ለምሳሌ ያው ኢትዮጵያ ውስጥ ካላችሁ በጣም የሚመከረው ከማታ ከ11 ሰዓት በኋላ ላይ ነው ማለት ነው። ሰኞ በሳምንት 2 3 የምትለቁ ከሆነ ለምሳሌ ሰኞ ከሆነ ሰኞ በቋሚነት ሐሙስ እና ቅዳሜ እነዚህ ምርጣችሁ በቃ ሰኞን ቅዳሜና ሐሙስን ያለቀቀ ፕሮግራም ቋሚ የሆነ ፕሮግራም ይዛችሁ ቪዲዮ መልቀቅ ማለት ነው። ያኔ ኦዲየንሶቻችሁ እናንተን ይጠብቃሉ። በዚህ ሰዓት ቪዲዮ ይለቃል፣ በዚህ ቀን ቪዲዮ ይለቃል ብለው እናንተን ይጠብቃሉ። ዩቲዩብም ደግሞ ይረዳል ማለት ነው። ስለዚህ ለኦዲየንሳችሁ ጥሩ ነገር ያደረገ ነው ብሎ ዩቲዩብ ይረዳል ማለት ነው። ስለዚህ እንደዛ ማድረግ ይኖርባችኋል ማለት ነው። እና የተዝበራረቀ ቀኖች ለምሳሌ ሰኞ እንትን ብላችሁ ማክሰኞ ምናምን ሮብ እየዘለላችሁ አታድርጉ። ቋሚ የሆነ ቀን በዛ መሰረት ቪዲዮአችሁን ልቀቁ ማለት ነው።
ሌላኛው በአራተኛ ደግሞ ማድረግ የሌለባችሁ ነገር ይሄ ብዙዎች ዘንድ ያለ ነው። ሰውን አለመምሰል፣ በራሳችሁ ዘይቤ መስራት ወይንም ሰው የሰራውን ስራ ደግሞ አለመስራት ማለት ነው። ለምሳሌ የሆነ ዩቲዩበር የሆነ ኮንተንት በዛ ሰርቶ ቪዲዮቹ ቫይራል ወጥቶለት ብዙ ሰብስክራይብ አግኝቶ ሊሆን ይችላል እና እሱን የእሱን ሀሳብ ወስዳችሁ እንደሱ ቪውና ሰብስክራይብ አገኛለሁ ብላችሁ አታድርጉ ማለት ነው። ምክንያቱም ያ ሰው ያንን ሀሳብ ያንን ኮንተንት ሰርቶ ብዙ ሰው አይቶታል፣ ተረድቶታል። ስለዚህ የእሱን ሀሳብ ደግማችሁ ብትሰሩ ያ ሰው እዛ ጋር ያዩት ሰዎች እናንተ ጋር መጥተው አየውላችሁ። ምክንያቱም ሀሳቡና ይዘቱን ከዛኛው ሰው ጋር ስላገኙ ማለት ነው። ስለዚህ ቢያንስ ዘይቤውን ለምሳሌ አንድ ሰው የሰራውን ኮንተንት በሌላ መንገድ አድርጋችሁ ማቅረብ እንጂ ተመሳሳይ ነገር ይዛችሁ እከሌ የሰራውን እከሌ በዚህ መንገድ ነው ያደገው ብላችሁ እንደሱ አይነት ስራ አለመስራት። ሌላኛው አለመምሰል፣ የሆነ እከሌን የሆነ ዩቲዩበርን እንደዛ በንግግር በአቀራረቡ በኮንተንቱ ምናምን አለመምሰል ማለት ነው። በራሳችሁ ዘይቤ ብቻ ተመልካች እናንተን የሚፈልገው የራሳችሁን ዘይቤ መመልከት ብቻ ነው የሚፈልገው ማለት ነው። ተመሳሳይ ነገር ከከሌ ጋር አትመሳሰሉ። ይህንን ማድረግ ይኖርባቸዋል። የራሳችሁን ዘይቤ ይዛችሁ መስራት ይኖርባቸዋል ማለት ነው። ሌላኛው በአምስተኛ ደረጃ ይሄንን ደግሞ ብዙ ሰው አያስተውለውም ይመስለኛልና በቻናላችሁ ላይ በተለያዩ ቋንቋዎችን አለመስራት ማለት ነው። ምን ማለት ነው? ለምሳሌ በአማርኛ ሰርታችሁ ከሆነ በሌላ ቀን ደግሞ ለምሳሌ በትግርኛ ወይ በኦሮምኛ እንደዚህ የምትቀላቅሉ ከሆነ ምን ይፈጠራል መሰላችሁ? ዩቲዩብ መጀመሪያ ላይ ቻናል ስትከፍቱ ቪዲዮአችሁን በቋንቋ ነው። መጀመሪያ የዩቲዩብ አካሄድ ምንድን ነው? ቻናላችሁን ሪኮመንድ የሚያደርገው በቋንቋ ነው። ገብቷችኋል? የአማርኛ ብቻ የምትሰሩ ከሆነ ማለት ነው ቪዲዮአችሁን የት ነው የሚወስደው? አማርኛ የሚታዩ ቪዲዮዎች አካባቢ ነው ሄዶ ሪኮመንድ የሚያደርግላችሁ ማለት ነው። ለምሳሌ በቻናላችሁ ላይ በኦሮምኛ ኮንተንት ብቻ የምትሰሩ ከሆነ በኦሮምኛ የሚሰሩ ቪዲዮዎች አካባቢ ነው ሄዶ ሪኮመንድ የሚያደርገው። የኦሮምኛ ቋንቋ ተመልካቾች ጋር ነው ዩቲዩብ በጣም ነው የሚረዳው ማለት ነው። እና እዛ ሄዶ ነው ሪኮመንድ የሚያደርገው ማለት ነው። እንደዚሁ በትግርኛ የምትሰሩ ከሆነ በትግርኛ የሚመለከቱ አዘውትሮ የትግርኛ ፕሮግራም የሚከተሉ ሰዎች ጋር ነው ሪኮመንድ የሚያደርገው። ዩቲዩብ በጣም ያስተውላል ማለት ነው። እና እንደዛ አድርጎ ነው ሪኮመንድ የሚያደርገው የሚያሰራጨው ማለት ነው። እና በአንድ ቻናል ላይ የተቀላቀለ ቋንቋ የምትሰሩ ከሆነ ምን ያደርጋል ዩቲዩብ? የእናንተን ቪዲዮ ሪኮመንድ ለማድረግ ይቸገራል። በጣም ነው የሚቸገረው ማለት ነው። ለምሳሌ በእንግሊዝኛ ብቻ የምትሰሩ ከሆነ የውጭ በጣም የሚታዩ የእንግሊዝኛ ፕሮግራሞች የሚሰሩበት ቦታ ነው ሪኮመንድ የሚያደርገው እንደዚህ አይነት ነገር። ስለዚህ በቻላችሁ መጠን የተለያዩ ቋንቋዎችን አትስሩ በአንድ ቻናል ላይ ማለት ነው። ለምሳሌ በትግርኛና በአማርኛ ነው መስራት እንፈልገው ብትሉ ሁለተኛ ቻናል ክፈቱ። በትግርኛ ብቻ የሚሰራበት ቻናል ክፈቱ፣ በአማርኛ የሚሰራበት ቻናል ክፈቱ። ስለዚህ በአንድ ቻናል ላይ የተቀላቀለ ቋንቋ የምትጠቀሙ ከሆነ ቻናላችሁን ሪኮመንድ ለማድረግ ዩቲዩብ ይቸገራል። ስለዚህ ቪዲዮችሁ ቫይራል አይወጣም፣ ቻናላችሁ እድገት አያገኝም፣ ሰብስክራይብ ማታገኙ፣ ቪው ማታገኙ። ይህን ማድረግ ይኖርባችኋል ማለት ነው። እና እንግዲህ እነዚህን 5 ነገሮች ከተከበራችሁ ቻናላችሁ እድገት ያገኛል፣ ሰብስክራይብ ያመጣል፣ ቪው ታገኛላችሁ ቪዲዮ በምትለቁ ሰዓት ማለት ነው። እና ይህን ይመስላል የዛሬው ቻናላችንን ለማሳደግ አሪፍ የሆነ እነዚህን 5 አይነት ፖይንቶችን እንዳትተገብሩ ማለት ነው። ስለዚህ ይህንን በእርግጠኝነት ካደረጋችሁ ቻናላችሁ እድገት ያገኛል፣ ሰብስክራይብ ያመጣል፣ በቪዲዮ በምትለቁ ሰዓት ቪው ያመጣል ማለት ነው። ውድ ቤተሰብ የዛሬው ቪዲዮ እንግዲህ ይሄን ይመስላል። በቀጣይ ደግሞ እንደዚሁ ዩቲዩባችንን ለማሳደግ በሌላ አንዳንድ ፖይንቶችን ይዤላችሁ እመጣለሁ ማለት ነው። እስከዛው በያላችሁበት ሰላም ነው።